ሰላም ቤተሰብ ይኸውላችሁ ዛሬ እንደምትመለከቱት ሁለት ቀይ ነገሮች ይዤ መጥቻለሁ። ምንድነው ብላችሁ ግራ ልትጋቡ ትችላላችሁ። እዚህ ጋር የበርበሬ ድልህ ነው። እዚህ ጋር ደግሞ አዋዜ ነው የሰራሁት። አዋዜና በርበሬ ድልህ ለዶሮ በጣም ሳያቃጥል ዶሮውን ቆንጆ አርግቶ አጣፍቶ ወደነው እንድንበላ ሳንቃጠል ማለት ነው ይረዳናል። ይሄ ደግሞ ቁርጥ ስጋ ስንበላ በጣም ቀድመን ካዘጋጀነው እጅግ በጣም ቆንጆ ነው። እንደምትወዱት እርግጠኛ ነኝ። ቀጥታ ወደ ቪዲዮ ወስዳችኋለሁ። እንዴት እንደሰራሁት ትመለከታላችሁ ማለት ነው። አሁንም በድጋሚ በዓል አይደለ እንግዲህ በዓል ሲሆን ከወዲሁ የምናዘጋጃቸው ግብአቶች አሉ። ዶሮ እንሰራለን፣ አዋዜ እንሰራለን ማለት ነው። ዛሬ አብራችሁ ለዚህ ቻናል ሰው አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ሰፖርት እንድታደርጉ በአክብሮት ጋብዛችኋለሁ። አመሰግናለሁ። ቀጥታ ግብአቶቹን ወደ ማስተዋወቅ እገባለሁ ማለት ነው። እዚህ ጋር እንደምትመለከቱት አንድ ጎርጓዳ ሳህን አዘጋጅቻለሁ። ከዛ በመቀጠል ደግሞ ሞቅ ያለ ውሃ አዘጋጅቻለሁ እዚህ ጋር። ከዛ በመቀጠል በርበሬ አለኝ። ቆንጆ የአገር ቤት በርበሬ። ያው ሁሉም ሰው ከአገር ቤት ነው፣ እውነት ነው በርበሬ የሚመጣው። በእርግጥ እዚህም ሀገር የምታዘጋጁ ሰዎች እንዳላችሁ አውቃለሁ። እኔ ግን ከአገር ቤት ነው በርበሬ የማስመጣው። ስለዚህ ቆንጆ ሽታው ራሱ በስመ አብ እንዴት ደስ እንደሚል በጣም በቃ ትኩስ ተፈጭቶ የመጣ ነው የሚመስለው በርበሬው። ቅላቱ ራሱ ይሄው እንደምታዩት በጣም ያምራል። የእናቴ በርበሬ ነው። በጣም በባለሙያ በቅመም የተዘጋጀ በርበሬ ነው። ይሄንን ሁሉ አላደርግም። ለአዋዜ እና ለድልህ ለዶሮ ብዬ ያዘጋጀሁት መጠኑ ይሄን ያህል ያዘጋጀሁት ለሁለት ከፍዬ ለማድረግ ነው። ከዛ በመቀጠል ደግሞ እዚህ ጋር ቆንጆ ሚጥሚጣ ይታያችኋል። ሚጥሚጣው ራሱ እንዴት እንደሚያምር ከረሩ ራሱ በጣም ነው የሚያምረው። በቅመም ያበደ ሚጥሚጣ የእናቴ ሚጥሚጣ ነው። ይሄንን አዘጋጅቻለሁ። ይሄ ለአዋዜው ነው፣ ለእንትኑ አይደለም፣ ለድልሁ ሳይሆን ለአዋዜው ነው። ከዛ በመቀጠል ደግሞ እዚህ ጋር የሎሚ ጭማቂ አለኝ፣ ለድልሁ ማለት ነው፣ ለአዋዜው። ከዛ በመቀጠል ደግሞ እዚህ ጋር ኮረሪማና ነጭ ሽንኩርት አለኝ። ከዛ በመቀጠል ትንሽዬ ራፕስ ኦሊያ አድርግበታለሁ። ከዛ በመቀጠል ደግሞ እዚህ ጋር ልጆች የማይበሉ ከሆነ አዋዜውን የማይጠቀሙ ከሆነ ትንሽዬ አብስሉት ብታደርጉበት ቆንጆ ጣዕም ይሰጠዋል። በጣም ይጣፍጣል፣ ልነግራችሁ አልችልም። ከዛ በመቀጠል ጨው ነው የምናደርግበት። እዚህ ጋር እንደምትመለከቱት ኖርማል ጨው አዘጋጅቻለሁ። በነገራችን ላይ ሳረሳው በርበሬ እዚህ ሀገር ስታስቀምጡ እንዴት ነው የምታስቀምጡት? እንደዚሁ ከሀገር ቤት አምጥታችሁ ደጅ ነው የምታስቀምጡት? ደጅ ከሆነ በሚገርማችሁ መንገድ አንድ ነገር ልንገራችሁ። ብዙ ሰው ምናልባት ሊያውቀው ይችላል። በርበሬ ከሀገር ቤት እንዳመጣችሁ በምትፈልጉት መጠን ቀንሳችሁ በረዶ ቤት ብታደርጉት አንደኛ ነገር ጣዕሙ እንደቆየ ለስንት ዓመትን ብታስቀምጡት ጣዕሙ በቃ እንዳለ ቴስቱ ምንም ሳይለወጥ ይቆይላችኋል። እደጅ ግን በምታደርጉበት ሰዓት አንደኛ ከረሩ በጣም ዳሜጅ ይሆናል፣ ወደ ነጭነት ይቀየራል። እኔ አጋጥሞኝ ስለማቅ ነው። ሁለተኛ ደግሞ ጣዕሙ የቅመሙና የተጨመረበት ነገር እያረጀ ይመጣና የበርበሬው ጣዕም እየተቀየረ ስለሚመጣ ማንኛቸውም ሴቶች ዩሮፕ ወይንም ውጭ ሀገር የምትኖሩ ሰዎች በረዶ ቤት ብታስቀምጡት በጣም ቆንጆ ነው። ሞክራችሁ የማታውቁ ሰዎች ካላችሁ እስቲ ሀሳባችሁን ኮመንት ላይ አስቀምጡልኝ። የምታውቁ ሰዎችም ካላችሁ ደግሞ ይሄንን ሀሳብ እናውቀዋለን ብላችሁ ኮመንት ላይ አስቀምጡልኝ። ቀጥታ አዋዜውን ወደ መስራት ገባለሁ። እዚህ ጋር ያዘጋጀሁት ስኮል ላይ የምፈልገውን ያህል መጠን በርበሬ አደርጋለሁ። ይሄን ያህል በርበሬ ከወሰድኩኝ በኋላ እዚህ ጋር ያዘጋጀሁትን ነጭ ሽንኩርትና ኮረሪማ ትንሽዬ አደርግበታለሁ። ከዛ በመቀጠል ሚጥሚጣ አደርግበታለሁ ሳላበዛ።
ከዛ በመቀጠል ደግሞ ጨው የተወሰነ ያህል ጨው አደርግበታለሁ። ከዛ ምንድነው የማደርገው እዚህ ጋር ያዘጋጀሁትን ውሃ አደርግና ጠብ እያደረኩኝ በደንብ አዋህደዋለሁ። በደንብ አርግተን እንደዚህ ካዋሃድ ነው በኋላ እዚህ ጋር የሎሚ ጭማቄን ላዩ ላይ አደርግበታለሁ። አብሶሉት ቦድካ የተወሰነ ያህል አደርግበታለሁ። ከዛ ራፕስ ኦሊያ ትንሽ አደርግበታለሁ። ከዛ መልሼ አደባልቀዋለሁ። አሁን አልቋል። አዋዜ ተሰርቶ አልቋል ማለት ነው። በተለይ በዓል እስከሚደርስ ድረስ ይሄ አዋዜ እንዴት እንጣፍጦ እንደሚጠብቃችሁ ልነግራችሁ አልችልም። እዚህ ጋር እንደምትመለከቱት ጎርጓዳ ዕቃ አለኝ። እሱ ላይ ትንሽዬ ዘይት አፈስበታለሁ። ከዛ ታያችኋል እንዴት እንደሚያምር። ይሄ በጣም ቆንጆ ነው በዓል እስከሚደርስ። አሁን ደግሞ ዕቃዬን አጥቤ ከተመለስኩ በኋላ እዚህ ጋር ያዘጋጀሁትን በርበሬ በጠቅላላ እዚህ ሳህን ውስጥ ገለብጠዋለሁ። ውይ ተደፋብኝ። እንደዚህ ከገለበጥኩት በኋላ ከዛ ምንድነው የማደርገው ኮረሪማ እጨምራለሁ። ትኩስ ውሃ እጨምራለሁ። አገነፋዋለሁ። ገንፎ በሉት ያው በተቃራኒው። በደንብ አርግተን ለብ ባለ ውሃ እሽት እያደረግን እናዋህደዋለን። በስመአብ ሽታው በእውነት ልነግራችሁ አልችልም። ከረሩ እራሱ እንዴት እንደሚያምር። ላዩ ላይ ራፕስ ኦሊያ እናደርግበታለን። ቆንጆ እንዲሆን እንዲብላላ ያደርገዋል። ከዛ ትንሽ ውሃ አሁንም እንጨምራለን። የማስቀምጠው እዚህ ውስጥ መጀመሪያ ቅባት እናፈስበታለን። እዚህ ውስጥ ራፕስ ኦሊያ እናደርግበታለን። ቆንጆ ሆኖ በቀላሉ ሳይዝ ሙልጭ ብሎ እንዲወጣ ይረዳናል። ስለዚህ ይሄንን እንደዚህ ካዘጋጀው በኋላ አሁን እንደዚህ የተዘጋጀውን ያለቀውን ማለት ነው ቀጥታ እዚህ ጋር እንጨምራለን። ወይ ይቅርታ፣ ወደ ውስጥ ገፋ ገፋ እናደርገዋለን።
ትንሽ ላዩ ላይ እናፈስበታለን። እጅግ በጣም ቆንጆ ነው። ስለዚህ ይሄንን ቻናል እያያችሁ ላላችሁ ሰዎች ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ በአክብሮት ጋብዛችኋለሁ። ይሄው ይሄን የመሰለ የበርበሬ ድል ተሰርቷል። ዶሮ ደግሞ እንግዲህ በዓሉ ሲቃረብ እንሰራዋለን ማለት ነው። አመሰግናለሁ። እንደምትወዱት እርግጠኛ ነኝ። ታውቃለሁ። ለዛሬ ይሄን ይዤላችሁ ቀርቤያለሁ። በሌላ ቪዲዮ እስከምንገናኝ ድረስ ለበዓል የሚመለከቱ ግብአቶችን ምን ማዘጋጀት እንዳለብኝ ቤት ውስጥ ያው ለራሴ የሚያዘጋጀው ስለሆነ የሚሄደው ለእናንተም ሼር እያረኳችሁ እሄዳለሁ ማለት ነው። መልካም የጾም ወቅት